ያወራ መጣ አውርዱ እነኚህ እኮ ናቸው እንዴ አንቺ ያምሻል እንዴ ጤነኛ ነሽ እንዴ ያልኳት እሷን 3 ያስወረዷት ሲያስወርዳት ሲያስገቧት ከታች ደግሞ ማለት ነው። በነገራችን ላይ ውሸት ነው ላላችሁ ሰዎች ይሄ ውሸት አይደለም፣ እውነት ነው። ያ መረጃ ግን እስከሚወጣ ድረስ አኮብክባችሁ ለምትጠብቁ ሰዎች ጠብቁ፣ ይወጣል። መረጃ መውጣቱ አይቀርም። እነ ፋሲካ ጋር የሆነ መረጃ ስላለ እነሱ ሲያወጡት ነው ይሄ መረጃ የሚወጣው። ለዛ ነው የተያዘው። ምን መረጃ አላት እቺ ቅማላ? አዎ እሷ ጋር የሆነ ነገር አለ እሷ ጋር እና ያ ነገር ካልወጣ ተብሎ ነው የወሰደችውን ወርቅ እንድትመልስ አባሪ ተባባሪ ናት ከሌቦቹ ጋር እና እሷ እስከምትመልስ ድረስ ነው እየተጠበቀ ያለው። ዛሬም ነገም እላለሁ እንደው በእውነቱ ካልቆመች እናቴን አሳልፌ እንደምሰጥ እነግራቸዋለሁ። ከእውነቱ ጋር ደግሞ ስለቆምኩ ፈጣሪዬን አመሰግናለሁ፣ ድል ስላገኘሁ ማለት ነው። ሆነም ቀረ በዚህም ተንከባለሉ በዛም ተንከባለሉ ድሉ የኛ ነው። አሸንፈናል አልኳት እኮ ነው። ቅድም እኮ አልኳት ወደ 80 ምናምን ሰዎች ነበር። ወደዳችሁም ጠላችሁም አሸናፊ እኛ ነን። ደግሞ ማንንም ሰው አልፈልግም እኔ ለአንቺ አላንስም እረግጥሻለሁ ስል የት አግኝተሽኝ አለች። እሷ እውነተኛ ብትሆን ኖሮ እንዲያትልም ነበረ። የት አግኝተሽኝ አለችሽ? የት አግኝተሽኝ አለች። ለእኛ እኮ ቀላሎች ናቸው እነሱን ለማግኘት የሚከብደን መስሏት ነው። የት አግኝተሽኝ አለች። እንኳን እሷን አይደለም ወርቅዬ እንኳን እሷን አይደለም ማለት ነው ታዋቂ ቲክታከሮች እንኳን እናገኛቸዋለን። ታዋቂ ቲክታከሮች እንደኛ ታጫም ከኔ ጋር ሊያወራ ፊት ለፊት ልትካፈቱ ማንም ሰው አይችልም። አጥበን የምናሰጣችሁ እዛ መታጠብ ከፈለጋችሁ ምድረ እበቱላ ማለት ነው። ፈርተናቸው አይደለም ወርቅዬ ፈርተናቸው አይደለም፣ አክበረናቸው ስለምንወዳቸው አክበረናቸው ነው። ሩታንና አብርሽን ስለምንወድ ነው አክብረን ነው እንጂ ሌላ ነገር አይደለም። እናቱ ማንንም ፈርተን እኛ አናውቅም። ታውቁናላችሁ። እኛ ፈርተን አናውቅም። ተፈርተን ነው እንጂ ፈርተን አናውቅም። ግን ይፈሩናል። እኛን ለመንካት ይፈራሉ። ሰላም ቀበጢት ሰላም ነው። እግዚአብሔር ማይጠብቅ እግዚአብሔር ሰውን ታለታለ ያርጉ። እኔማ ተዋቡንም አንዱ ልናገራት እንዴት ነሽልኝ ቀበጢት ነበረ አለሁልሽ ውዴ። እኔ እኮ የማንም እንክርዳድ ከኔ ጋር የምትናገር ነገር ነግረጅባኝ። ቀበጢት ስልክ እያወሩ ስለሆነ ነው። እኔ ጋር ለዛ ነው። እንዴት ናችሁ? ደህና ነሽ? ትንሿ ምንድን ነው የተፈጠረው? ኧረ ፈላባቸው። ኧረ ከሩታ ጭንቅላት ላይ አንወርድም አሉ ቀበጥ እንዲህ ተቃጠሉ፣ ተናደዱ፣ ደማቸው ተንተከተከ። አይደለም እኔ የምለው እኮ ግን መናገር ካለብንም ማለት ካለብንም እኛንን የሚያስኬድን ራሱ ምክንያቱም ብዙ የምንናገርባቸው ምክንያቶች አሉ። በትናንትናው ቀን ብቻ ወላሂ ነው የምላቸው። ምክንያቱም የእኛ ልጆች አልሄዱም እኮ ብዙ ነገር አያናግሩን። ሲቀጥልም አቦ የራሳቸው ጉዳይ ጨምላቆች ላይ ቀበጥ ትላንትና በጣም አኮብክበው ነበረ። በጣም አኮብክበው ነበረ እንደምን ይሸነፋሉ ብለው ደማቸው ተንተከተከ። ተቀልሽ አለመሸነፋችን እጅ አንሰጥም። እኔ እኮ ትናንትናማ እንዴ አዙሮ ሳይደፋት ይቀራል ብለሽ ነው እንደ ቅናቱ ማምሻቸውን ቅናቱ ሳይኖር አይቀርም እኮ አውድቅ ይዞት ማለት ነው። ለነገሩ ሆዳቸውን ያጠረዋል። በረት ነው ራሱ ነበር አማካዊ በነበር እኮ በነፃ ነበር የምሰጣቸው። እኔማ የመርዝ አይጥ ነበር የምሰጣቸው። የአይጥ መርዝ ነበር የምሰጣቸው። ቡዜ በመነጽራት ማርያምን እንዴት እንደተናደርኩ ነው ነኝ የማውቀው። ጌታን ፈልቶባቸዋል ዛሬ ዛሬ ራሱ እንዴት እያደረጋቸው ነው። እነሱን እኮ እኔ ሰው ያክል አልቆጥራቸውም። የቆሻሻ ያክል የጥፍሬ ቆሻሻ ያክል ራሱ እነሱን አልቆጥርም ስትል ነበረ። ዋናው ነገር እንኳን ለዛሬው ቀን አደረሰች።
ደህና ናት ዜድሻ ደህና ናት እናቴ ደህና ናት ሩታ ደህና ናት። በነገራችን ላይ ፎቶ ቃል ኪዳን ምን አለች መሰለሽ? መጣችና እኔ እታች ነበርኩኝ የሷን ድምፅ ስትሰማ ነው እንደውም የገባሁት። ፎቶ መቁረጥ ስላልቻላችሁ ነው እንጂ አለች ትቆርጧት ነበር አለች። እኛ መቁረጥ አቅቶን ለንቆርጥም ፈላለጣታለን። ለምን አንቆርጣትም? ገብታት እየተቆረጠውን ብዙ ልጆች እኮ ቆርጠው ወስተዋል። ገብታቴ ቆሻሻ እንደሆነ ከማልናገር ማለት ነው። ከተናገር የምናገረውን አላውቀውም። ጣና ብዙዬን አስገቢያት። ክብር እኮ ያወድላቸው ወላሂ አልዓዚም ክብረ ቢስ ናቸው። ሪች ብዙዬን አስገቢ። አንድ ሰው ልውረድ ብዙዬን አስገቧት። በቃ እኔ ልውረድ አስገቧት። ምንም ወርዶ አርት ወርዳለች። ቆይ እኔ አወርዳታለሁ። አልገባም ማለት ብዙ ነይ ግቢ ነይ ግቢ ነይ ግቢ የድንግል ልጅ ማለት ነው። ትናንትና ተሸነፈን ቢሆን ወይኔ መገን ጨጓራ ያትይም ግን ዛሬ ቲክቶክ መንደር የማያስመጡ ነበር የእነሱ ፎከረ ወላሂ ስቤሻለሁ። ነይ ግቢ እናቴ ብቻ አልሐምዱሊላህ። ሙዜ ተሻለሽ? እንዴት ነሽ? ሙሉ ያውላችሁ አሁን በ8ኛ ወር ስልጣን ተቀብላችኋል። በ10ኛ ወር እንዳትዘረገፉ አደራችሁን ጠብቁ። ኧረ እባክሽ ወርቄ ጨዋታ ሊጀምር ነው። 5 ወር ነው እኮ የ5 በ9 አልሆነም። በ9 አድርጌ አሁን እንደ ቅድሙ ግቢ እንደ ቅድሙ ግቢ ሲቲንግ ውስጥ ግቢና በ9 አድርጊ። ከዛ ሪች ዜድ በትልቁ ትሆናለች። እጅ አለ ጌታ እጅ አለ። ኧረ እንዴት እንደሚያስጠላ እኛ ንቀናቸዋል። ማርያምን እንደማኝከን የተፋናቸው እመቤቴን እንዴ እኔ እኮ ሼር ተደርጎልኝ 3 ሼር ተደረገልኝ ነው። ምን ተፈጠረ አልኩኝ። አውቀው እኮ ነው ወርቅ አውቀው እኮ ነው። ማርያምን ደግሞ ሼር የሚያደርጉት አውቀው ነገር እንድንፈልግ ነው የሚፈልጉት። እኛ ደግሞ ነገር አንፈልግም። ገባሁኝ። በሰላም አወራው፣ ሰላም ተባባል። ደስታቸው ግማሹ ይቀያየራል። ከዛ እኔም በጣም ደስ ብሎናል። እኛ ግን ምን እንደዚህ ያፋጀናል? ተመስገን አንድነታችን ይፈጠር እያልኩኝ እያለው አንድ የፍቅር ጠበቃ ነኝ የምትል ገባች። ከዛ እነኝን አውጡት አውጣጡ አለችና ገባችና ምን ብትል ጥሩ ነው እናንተ እኮ ብር እየሰበሰቡ ነው ሀይሚን ሊያፋፍኑ ነው ብላችሁ የተናገራችሁ ናችሁ። እናንተ እምነት አላችሁ አለችኝ። ከዛ ስትል እንዴ እንጂ ያምሻል እንዴ ሌሎቹ እረፊ እያሉ አንቺ ሳይለንት አድርጊ አትልብኛለች እንዴ ሳይለንት አድርጊ ሙይት አድርጊ ዜድ ሙይት አድርጊያት። ከዛ እያለች እያለ እንዴ አንቺ ረፊ ምን ሆነሽ ነው? የእነሱ ደስታ ይሄ ሳቃቸው አንቺን እንደማስደሰት አንቺ ደግሞ ነገር ታያይዣለሽ እንዴ? ይሄ እኮ ብናወጣ አውጡት፣ እውነቱን አውጡ ስትል እውነቱ እኮ በእኛ እጅ ላይ ገብቷል። ይሄን ነገር አንቺ ሰራሽ እንዴ ልልስል ወደ ስድብ ቀየረችው፣ ወደ እምነት ቀየረችው። እምነት አላችሁ እንዴ እያለች እንዴ እኛ እምነት ቢኖር ነው በትክክለኛው ከትክክለኛው ሰው ጋር የቆም ነው እያልኳን ነበረ። ከዛ ስትሳደብ እኔም ወደ ስድብ ገባሁኝ ማለት ነው። በጣም እየተሳደበች ነበረ እና በጣም የሚያስጠላ ነገር ማንም ከማንም አይበልጥም። ዛሬም ነገም ቢሆን እያልኳን ነበረ። የሩታ ደጋፊ ተባዮቹ እምነት ያላችሁ አይመስለኝም። ጤነኛ አትመስሉ። ኧረ እባክሽ እያልኳት ነበረ። ማንንም ዛሬም ነገም ቢሆን እንደው እረፉ የሚሉንን ሰዎች አክብረን ነው እንጂ ለማንም የምመለስ ልጅ አይደለውም። ለምወድና ለማከብራቸው ሰዎች ግን ሲመክሩኝ መመለስ ግዴታዬ ስለሆነ ነው። እንዴ እግዚአብሔር ምስክሬ ነው። ምንም ሳልናገር የተሳደበ
ያደረገችው እሷ ድንጋይ ተዋቸው። የኛ ልጆች ተው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የድንግል ማርያም ውሩታይ ሁላችሁም፣ እነዚህ ሁላችሁም እንዴት ናችሁ? ሰላም ናችሁ? ሰላም ዜድዬ፣ እንዴት ነሽ? ደህና ናችሁ? አለን እግዚአብሔር ይመስገን። ምንድን ነው? ምን ተፈጥሮ ነው ማማዬ? አረ ዜድ ተበሳበሱ በማርያም። እኛ ንቀናቸው ስነቷቸው ለምንድን ነው ግን ማይተውን? ሪች በዘጠኝ አድርግ ወይ አሁን በዘጠኝ አድርግ ሪችዬ። አሁን እኮ ሁሉም ነገር ሰላም ተፈጥሯል። ስለዚህ እናንተ ተረጋጉ። አንዳንድ ሰዎች ፕሮፋይል እንትኑን ንኪ። ይሄ ገስት የምታስገቢው ሰው የለም፣ እሱን ንኪና ከላይ ታሳይሻለች ያንቺን በትልቁ እንዴት እንደምታደርጊው። ከዛ ሲቲንግ ውስጥ ትገቢያለሽ። ሲቲንግ የምትላለች። እኔ አልገባኝም፣ ግን ምን እንደተፈጠረ ራሱ አልገባኝም። ዘንዶ የሚያናድደኝ ነገር ማለት ነው። አሁን እኛ ልጆች ማለት ነው ሙሉ በሙሉ አላፍትና ወስደን የእኛ ልጆች ደህና ናቸው አልልም፣ አውቃለሁ። ግን እነሱ ምንድን ነው የሚሉ የእኛ ልጆች እንዲያደርጉም የእናንተ አይባልም። እንደዚህ ዜዶ በዚህ እኛን መሰከርላቸው የድንግል ልጅ ወይዬ ሪች በማንኛው ጎን ነው? በማንኛው በዘጠኙ ጎን ነው ያለው ነው። ችግር የለም። እኔ ላድርግልሽ። እኔ በትልቁ ሪች አራት ማዕዘን አለ። አራት ማዕዘኑን ንኪው። ሲቲንግ ውስጥ ሳትገቢ አራት ማዕዘን ከላስ ተውት፣ ይቀመጥ እንዲሁ ዜድ አትጨማለቂ። አንቺ ደግሞ ሰው እንዲገባ እኮ ነው። ዘጠኝ አለ አይደለ? አዎ እሱን አትነኪ። ሲቲንግ ውስጥ ሳትገቢ አሁን ገስት ማስገቢያው ላይ ስትነኪው ከላይ ያንቺን ያሳይሻል አይደል? ከዛ በኋላ አራት ማዕዘን የለችም? ያንቺ ላይ አራት ማዕዘን የለችም? እሷን ንኪያት። ስትነኪው አንቺን በትልቅ በዘጠኙኝና መጀመሪያ አንቺ ቅድም እንደነጋሹ ሴቲንግ ውስጥ ገብተሽ በዘጠኝ አድርጊውና በጎን ሲያደርግሽ ከዛ በኋላ አሁን ላይ ደግሞ ገስት ማስገቢያው ላይ ስትሄጂ አራት ማዕዘን አለች የአንቺ ቦታ ላይ ማለት ነው። ሴቲንግ ሳትገቢ አገኘሁት እና ያገኘሁት አንቺ አይደለሽ ያመላከትሽኝ። ትላንትና አስተማሪያችን ነበርሽ፣ ዛሬ አስተማሪያችን ሁንና እንስከፋ ሴትዬ እንትን ቢኖረን ሞዴሬተር ቢኖረን በትልቁ እንሆን ነበረ። ሞዴሬተር ስለሌለ ችግር የለም። ይጭቃጥ ቁጥርጣፍ ነርስታችሁ አዲስ ቤት ነው። እስቲ ዝም ብለህ አዲስ ቤት ተጫኙ፣ አንድ ቁጥር ተጫኝ። ከዛ ሞዴሬተር የሚላለሽ እንዴ እስከፋ ሶስት ጣጣሙ ማለት አለው። ሶስት ጽሁፍ አለው። ስንተኛ ደረጃ ላይ ነበር ወርቅዬ? እኔ ጠፍቶብኛል ሞዴሬተሩ። ሁለተኛ ላይ ሶስተኛ ላይ እንደዛ ነገር ነው ያለው። ታዩ በቃ ይቅርብሽ እናቴ። ከምበተ ብጭ ምን እንደምትጨሻለሁ ለእኔ ሰጣሽኝ? የስ ኦኬ። ያአላህ እናሳ
ማርክ ዜዶ ማለት ነው። እኔ የምነግርሽ ማለት ነው ዜዶ ማርክ ማለት ነው። አዳምጪ፣ እኔ አንድ ነገር ላውራ ማለት ነው። እነሱ ከኛ ቤት የኛ ልጆች ጥፋት የለባቸውም የእናንተ ልጆች ነው አይባልም እንዴ። እኔ አንድ እህት ብኖረኝ ከኔ እህት እኔ ጥሩ በሆን እሷ መጥፎ ልትሆን ትችላለች። እሷ መጥፎ ብትሆን እኔ ጥሩ በሆን እሷ መጥፎ ትሆናለች። የሰው ልጅ እኮ አንድ አይደለም። አሁን እኛ የኛ ልጆች ሙሉ በሙሉ ጥሩ ነው ብዬ ልቀበል አልችልም። መጥፎም አለ እኛ ውስጥም። ስለዚህ እኛ ልጆች እንደዚህ ናቸው። የእኛ ልጆች አያደርጉም። እንደ ሮተ ስትዘቀዘቅ አልነበር? እንደ እየሰደቡ አልነበር? እንደ እኛ እንደ ዶሮ ብንሆን እኮ ቀውጥ ነበር የምናረግ። ሚዲያውን ያውቁናል። ደግሞ ግን ሁሉን ነገር ትተን እነሱ ፍቅር በሰበኩ ፍቅር በሆኑበት ሰዓት እነዚህ ፍቅር መሆን ያልቻሉ ሁልጊዜ ውስጣቸው ጥላቻ። እነዚህ ማእስታ አስተዳደጋቸው ነው። እውነቴን ነው የምላቸው። የሰው ልጅ አንዳንዴ ማለት ነው አንዴ ሁለቴ ይሰሳታል እንጂ 8 ወር ሙሉ ውስጣቸው ጥላቻ ይዞ የሚሄዱ ይሄ ታስተዳደግ ነው። እግዚአብሔርና እንዴ እኔ እንጃ። ሰው ልጅ ማነው ደግሞ ተዘቅዝቆ ልፋ ላይ የተደረገው? አብይ አህመድም ተዘግዝቋል። ተመስገን። የማይዘቀዝቁት አላቸው እንዴ? የማይዘቀዝቁት አላቸው። ሩታም ወደ ተሰጥሽኛል። አሁን ሬች በእንትን አድርጊ ወደ ተርስጭኝ ስጭኝ። ሙሉን አድርገው አላበራችሁም። ለእኔም እንደዛው ነው። አልበራም። ቁጥር ጻፉ። ይኸው ጽፍ ያለው ሙሉን አብሪ አብሪ ያልበራ አለ አብሪ። ስለዚህ በቃ ሁሉን ነገር እናንተ የኛ ልጆች መተው አለብን። ያያችሁን እንዳላያችሁ፣ ያልሰማችሁን እንዳልሰማችሁ እለፋችሁና የእኛ ድል ወደፊት ነው። ነገ ትናንትና አላያችሁም እንዴት እንዳሸነፍ። ስለዚህ